ሰላም ሰላም ውድ ኢትዮጵያውያን እንደምን አላችሁ? በመላው ዓለም የምትገኙ ለሁላችሁም እንዲደርስ ፈልጋለሁ ይሄ መልእክቴ። በተረፈ በተለይ በአረቡ ዓለም ያለን ልጆች ሼር ኮፒ ሊንክ እያደረግን ዲዩቲ እያደረግን ድምፅ እንድንሆናቸው ማለት ነው። በአረቡ ዓለም አሁን አዳዲሶች ለሚመጡት አዳዲስ ልጆች ለሚመጡት ማለት ነው። ምንድነው አሁን እኔ በጣም የተሰማኝ ነገር በጣም ያሳዘነኝ ነገር ምንድነው? ለምንድነው ኢትዮጵያ ውስጥ ያላችሁ ደላሎች፣ በአረቡ ዓለም ከሀገር ውጭ ያላችሁም ደላሎች ለምንድነው ራስ ወዳድ የሆናችሁት? ለምንድነው እኔ በልቼ ልሞት የምትሉት? እስኪ በአሁኑ ሰዓት ቤይሩት ላይ አንደኛ እኔ ቤይሩት ላይ ነው ብዬ አልመክርም፣ ግን ከመጡ ከኢትዮጵያ ኑሮ ይሻላቸዋል። ከመጡ ደግሞ ለምንድነው በደህና ደሞዝ የማይመጡት? ቢያንስ እንኳን $200 በታች ለምንድነው የሚመጡት? ለምንድነው ስቲል አሁን $150 የሚመጡት? እኔ የዛሬ ከ6 ዓመት በፊት ይመስለኛል እኔ እህቴን ሳመጣ ያመጣዋት $200 ነበረ። ቋንቋ አትችልም፣ ግን እኔ እንዲያውም ሰው ላለው እኮ ትንሽ እንግሊዘኛ ለሚሞክሩ አረብኛ ለሚናገሩ ችሎታ ላላቸው ልጆች እኮ ሲሆን $300 ከዛ በላይ መምጣት ሲገባቸው ለምንድነው እኛ ራሳችን የምናረክሰው? ለምንድነው በ150 እያመጣን ልጆቹን እሳት ውስጥ የምንከታቸው ነው? እኔ አይምጡ እያልኩ አይደለም፣ ይምጡና ይሱ። ምክንያቱም እኛም ያለንበት ነው፣ እኔም እየሰራሁበት ያለሁት ነው። እነዚህ ልጆች መጥተው ራሳቸውን አይቀይሩ ማለት አይደለም። ይምጡ፣ ይስሩ፣ ይቀየሩ። እሱን አይደለም እኔ እያልኩ ያለሁት። ግን ሲመጡ ቢያንስ እንኳን ለምንድነው $200 በታች የሚመጡት? እዚህ ሲመጡ ስንት ቻሌንጅ ያለው። አብዛኛዎቹ አሁን በፊት የመጣ ነው። አሁን እግዚአብሔር ይመስገን እንደውም ደህና ነኝ። እኛ እኮ ቶሎ የፈለገ ይሁን የፈለገ መስዋዕት እንክፈል የፈለገ ሰርተን እንኳን ብራችን እንደምንፈልገው እንኳን ባይሆን እኛ ቢያንስ እግዚአብሔር ይመስገን ባህሪያቸውንም አየሩንም ሁሉንም ስለተዋሃድነው ነው መሰለኝ ቢያንስ አሁን እኛ ወደ እብደት ደረጃ አንሄድም። አሁን የሚመጡት እኮ ቶሎ ብለው ወደ እብደት ነው እንዴ። እስኪ አብዛኛውን እዩ አበዱ የሚባሉት አዳዲሶች ናቸው። ብዙ ነገር ደረሰ የሚባለው አዳዲሶች ናቸው። ለምንድን ነው ያ የሆነው? እነሱ ጠብቀውት የመጡት ሌላ ነው፣ የገጠማቸው ደግሞ ሌላ ነው። ይሄ አረብ ሀገር እኮ ቀልድ አይደለም። ቻሌንጅ አለው እኮ ቻሌንጅ አለው። ሁላችንም በቻሌንጅ ነው የምንሰራው። ህይወት አልጋ ባልጋ የለም አውቃለሁ። እሱ ግን ለምንድን ነው ልጆቹ $150 የሚመጡት? ለምንድን ነው? በእውነት ጅቦች ናችሁ እናንተ። ለራሳችሁ ዜጋ የማትሆኑ ጅቦች ናችሁ። ጅቦች እግዚአብሔር አይባርክላችሁ ማርያምን። ለምንድን ነው እንደዚህ? እነዚህ ልጆች መጥተው ስንት ነገር ኢቭን እንኳን መኝታ ያልተስተካከለ ቤት ሊገጥማቸው ይችላል። ምግብ በስርዓት የማይበሉበት ቤት ሊገጥማቸው ይችላል። ኢቭን እንኳን አንድ ዳቦ እንኳን የሚያርባቸው ቤት ሊገጥማቸው ይችላል። ስንት ቻሌንጅ ነው የሚያሳልፉት እነዚህ ልጆች። እሱ ብቻ እኮ አይደለም። አንዳንዶቹ 60,000 ኢትዮጵያ ውስጥ ያስከፈላችሁ ነው የሚመጡት። አንዳንዶቹ 50,000፣ አንዳንዶቹ የአባቴ በሬ ተሽጦ የሚሉ አሉ። ስንት ነገር ነው ዴረ። ምን እየሆናችሁ ነው? በስመ አብ ወወልድ ወመንፈስ ቅዱስ። የስንት ወር እኔ እንኳን የምሰራበት አካባቢ በ150 አሁን 6 ወር ምናምን ይሆናት ልጅ አለች የመጣች ማለት ነው። እስቲል አሁን እዳ እየከፈለች ነው። 6 ወሯ ነው ገና እንዴ። ቢያንስ እንኳን ሲመጡ እሺ ሌላው ይቅር ከሁለት በላይ እንኳን ባታስመጧቸው 200 እንዲከፈላቸው ለምንድን ነው ማታደርጉት? እናንተ ምን አገባችሁ? ብራችሁ ከተከፈላችሁ ለምንድን ነው እናንተ እንዲበረግ በገዛ ዜጋችሁ ሁሌ ጅብ የምትሆኑት? ኧረ ፈሩ በእግዚአብሔር። እንዴ ዜጋችሁን አክብሩ። እስቲ እግዚአብሔርን ፍሩ። የት ልትደርሱ ነው? ህይወት እኮ አጭር ነች። ቤትም ስሩ፣ መኪናም ግዙ፣ ምንም በሉ። እግዚአብሔር የፈቀደላችሁ ነው በዚህ ምድር የምትኖሩት። እስኪ እንደ ሰው አስቡ። ይሄን ቪዲዮ በእግዚአብሔር ይሁንባችሁ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ።
በእውነት እንድረስላቸው፣ ለዚህ ልጆች እንድረስላቸው ስላችሁ ምንድነው? ለምንድነው በ150 የሚመጡት? ለምንድነው በ150 የሚመጡት እንዴ? ቢያንስ $200 ያነሰ መምጣት የለባቸውም። በቃ ቢያንስ እንኳን $200 መምጣት ይችላሉ እነዚህ ልጆች። በስመ አብ ወመንፈስ ቅዱስ። እንደውም ይሄን ነገር አብርሽ የቄራው እንድትሰራበት እፈልጋለሁ ወንድሜ፣ በእውነት አንተ እንድትሰራበት እፈልጋለሁ። ምክንያቱም አንተ የኛ ድምፅ ነህና ሁላችንም እንሰማለን። በየትም ዓለም የምንኖር አረብ ሀገር የምንኖር ልጆች በጣም እናዳምጣለን። ለአንተ ትልቅ ክብር አለኝ። ምክንያቱም አንተ ለኛ ብዙ መስዋዕት ከፍለሃል፣ ለኛ ስትል ራሱ ይሄ ማይካድ ነው። ስለዚህ አንተ ይሄን ነገር እንድትሰራበት እፈልጋለሁ። ለምንድን ነው ልጆቹ $200 የሚመጡት? ለምንድን ነው ከ200 ያነሰ የሚመጡት? በቃ ከመጡ በኋላ ራሱ እነዚህ ልጆች የት ደረሱ? ምን ላይ ናቸው? አይደለም እንዴ ብሎ መጠየቅ፣ ቤተሰብ እንኳን ሲጠይቃቸው በአግባቡ የመመለስ፣ እነዚህ ልጆች የት እንደደረሱ የማወቅ የማሳወቅ ግዴታ አለባቸው እነዚህ ደላሎች ማለት ነው እንዴ። እኔ አድርሱልኝ፣ ለአብርሽ የቄራው አድርሱልኝ። እሱ ድምፅ እንዲሆናቸው ለእህቶቻችን እፈልጋለሁ። እግዚአብሔርን $200 ያነሰ እኔ ቤይሩት ላይ ማንም ሰው እንዲሁ መምጣት አልፈልግም። ቋንቋ የሚችል ግን $200 መምጣት የለበትም። ቋንቋ የሚችል ቢያንስ ከ300 በታች መምጣት የለበትም። ለምንድን ነው ራሳችሁን የማታስከብሩት እናንተ ኢትዮጵያውያን? ለምን እንዴ እናንተ ለምንድን ምን ጎሏችሁ ነው? እናንተ ከነጭ በላይ ነው እኮ እኛ የምንሰራው፣ እኛ ኢትዮጵያውያን የምንሰራው ከነጭ በላይ ነው። እሺ እኛ ራሳችን ግን ስለማናስከብር ደሞዙ ከነጭ ያነሰ ነው። ለምን? እኔ በራሴ ብዙ ጊዜ ኮንፊደንስ አለኝ። በጣም የምከራከራቸው የአረቦችን ደላሎች ራሱ በጣም በኮንፊደንስ ነው የምከራከራቸው። እናንተ ዘረኞች ናችሁ። እነሱ ነጭ ስለሆኑ ነው ወይ? እኔ ጥቁር ስለሆንኩ ነው ወይ የኔ ደሞዝ ከፍና ዝቅ የሚለው? እኔ ከነሱ በላይ መስራት እችላለሁ ብዬ ተከራክሬ ያውቃለሁ። ኦፍ ኮርስ እኔ ራሴ ማንነቴን አውቃለሁ። ጀግና ነኝ እኔ ከፊሊፒንዬ በላይ ነው የምሰራው። እነሱ ስማርት ናቸው። እነሱ በዘዴ ነው የሚኖሩት። እንደኛ ሰርተው እንኳን አይደለም፣ እንደ ኢትዮጵያዊ ደፋ ቀና ብለው ሰርተው እንኳን አይደለም። ኢትዮጵያዊ ጀግና ነው፣ ይሰራል። ምንም የሚጎለው ነገር የለም። እርስ በርሱ ብቻ ነው የማይዋደደው። ይሄ ደግሞ እኔ የምለው ሳይሆን ይሄ በዓለም የተመሰከረ ነው። ስለዚህ እኔ ማለት የፈለኩት ምንድነው፣ ኢቭን በውጭ የምንሰራ ልጆች እንኳን ደሞዛችን መስተካከል አለበት። ሁላችንም እኩል አንደበታችን እኩል ከሆነ ሁሉም ያከብረናል። ደሞዛችን ደግሞ የታወቀ ይሆናል። ማንም ከማንም አያንስም። በቃ ኢትዮጵያዊ ደሞዛቸው ይሄ ነው፣ ከዚህ በታች አይገቡም ተብሎ መጠን ካለው የኛ ደሞዝ ሁሌ አረቦቹ ባስለመድናቸው ነገር ነው የሚሄዱት። በቃ እነሱ ይሄ ደግሞ የነሱ ባህሪ ነው። ራሳችን ዝቅ ካረግን በየርንበት መጠን ነው የሚሄዱት። ራሳችን ካስከበርና ግን ባስከበርነው መጠን በሌቨላችን ነው እነሱ የሚሄዱት። ሁሌ ባሳየናቸው መጠን ነው በቃ ዛትሲት። ስለዚህ እናንተ ራሳችንን ማስከበር ያለብን እኛ ነን። ለሚመጡት ለአዳዲሶቹን ድምጽ መሆን አለብን። በውጭ የምንሰራው ልጆች ደግሞ ደሞዛችን አሁን አብዛኛውን ጊዜ ግሩፕም አለኩ፣ አንዱ ከፍ ያለ ይጠራል፣ አንዱ ዝቅ ያለ ይጠራል። ለምን ይሆናል እንዴ? ለምን ይሆናል? ሁላችንን አንደበታችንን አንድ አድርገን ልባችንን አንድ አድርገን ተናበን ብንሰራ ውጤታማ እንሆናለን ብዬ አምናለሁ። ይህን ነገር እንድታስቡበት እፈልጋለሁ። በተለይ ኢትዮጵያ ውስጥ የሚመጡት እህቶቻችን ከ200 በታች እንዳይመጡ ድምፅ እንድትሆኑ እፈልጋለሁ። እኔ እግዚአብሔርን ውስጤ በጣም ነው የተቃጠለው። ቆየው ከሰማሁ ይሄ ነገር እንደውም ከኢትዮጵያ ወደዚህ መምጣታቸውን አላምንም ነበር። አሁን ነው በቃ በደንብ እያመንኩ የመጣሁት በአካል ሳገኛቸው። እንደገና ኢትዮጵያ ውስጥ ደላሎቹስ ምን ያህል ብር እንደሚበሏቸው። ለምን አይከፈልም እኮ ኢትዮጵያ ውስጥ ሲጀመር መክፈል የለባቸው። በቃ ከዚህ ከቢሮ እዚህ ያሉት እንኳን ከደላላው ጋር ከዚህ ከነጮቹ ጋር የሚሰጧቸውን ነው ከሱ ማካፈል ነው ያለባቸው።
ፈጽሞ መክፈል የለባቸውም ኢትዮጵያ ውስጥ እነዚህ ልጆች።